ሻውን ደግሞ እዚህ ጋር ማሳያችሁ ቴብል ሰርቼ ሰንጠረዥ አድርጌ የተለያዩ ጥያቄዎችን እንሰራለን። የምሰራው ስለ ስፒድ ነው። ዲስታንስ ኦቨር ታይም ምን ይባላል? ስፒድን ይሰጠናል። ስፒድ እቺ የምታሳያችሁ ኦቨር ናት፣ ይቅርታ። ዲስታንስ ኦቨር ታይም ስፒድ እንለዋለን። ስለዚህ እዚህ ጋር ዲስታንስ አለን። አንድ ጥያቄዎች ልስራላችሁ ብዬ ነው። እዚህ ጋር ታይም አለን። እዚህ ጋር ደግሞ ስፒድ አለን። እንደዚህ አድርጌ ከፈልኩላችሁ እንዲገባችሁ ብዬ ነው። ዲስታንሱን በታይም ስፒዱን በስፒድ ላድርግላችሁ ነው። እዚህ ጋር 10 ሜትር ሰጠሁት ለዲስታንስ። ታይም ላይ ደግሞ 5 ሰከንድ አረኩለት። ከዛ በኋላ ስፒዱን ደግሞ እንድፈልግ አረኩት። ስፒድ ጥያቄ ምልክት አረኩለት። አላቆም የስፒዱን ልፈልግላችሁ ማለት ነው። ቀጣዩ ላይ ደግሞ ዲስታንስን 20 ሜትር ሰጠሁት። 10 ሜትር አረኩለት። ታይም ላይ ደግሞ 3 ሰከንድ አረኩለት። አሁንም ስፒዱን ምንም አላረኩም እፈልጋለሁ የስፒድን ፎርሙላን በመከተል ብዬ ጥያቄ ምልክት ሰጠሁት። ቀጣዩ ደግሞ ዲስታንስንም ጥያቄ ምልክት ሰጠሁት። አላቆም ከዛ ታይሜን 5 ሰከንድ አረኩት። 5 ሰከንድ ከዛ በኋላ ስፒድን ደግሞ 20 ሜትር ላድርገው ብዬ ወሰንኩና 20 ሜትር አረኩት። እሺ ከዛ በኋላ ደግሞ አሁንም ዲስታንሴን አላቆም አልኩ። ከዛ በኋላ ጥያቄ ምልክት ሰጠሁለት። ከዛ 10 ሰከንድ ላድርገው ታይሜን ብዬ ወሰንኩ። 10 ሰከንድ አረኩት። ከዛ በኋላ 345 ሜትር ፐር ሰከንድ መሄድ አለበት አልኩት። ከዛ በኋላ ወሰንኩና ተውኩት። ግን አንድ ነገር ሳስታውስ ዲስታንስ 20 ሜትር ልስጠው ብዬ ወሰንኩ። 20 ሜትር ሰጠሁት ከስር ማለት ነው። እዚህ ጋር 20 ሜትር ሰጠሁት። ከዛ በኋላ ታይሜን አላቆም አልኩ። ታይሜን ማወቅ ስላለብኝ ብዬ ደግሞ ስፒድን 10 ሜትር ፐር ሰከንድ ሰጠሁት። አሁን እነዚህ ጥያቄ ምልክት ያደረኩባቸው ሁሉ ምልክቶች ምንድናቸው? የምንፈልጋቸው ነው። የምን ፎርሙላ በመከተል የስፒድን። እርግጠኛ ነኝ አንደርስታንድ ካረጋችሁኝ ካስረዳሁት ከሁሉም ቪዲዮ የመጀመሪያው ጥያቄ ቀላል ትመስለኛለች። ዲስታንስ ስፒድ ኢዝ ኢኳል ቱ ምን ብያለሁ? ዲስታንስ ኦቨር ታይም ስላልኩ 55 አይደለችም 5 ሰከንድ ናት። 5 ቁጥ ናት። ስለዚህ ስፒድ ኢዝ ኢኳል ቱ ዲስታንስ ኦቨር ታይም ካልኩ የኦቨሩ ምልክት የሚያሳየን ኦብቪየስ የሆነ ነገር ነው፣ የማካፈል ይመስለኛል። ስለዚህ 10ን ለ5 እናካፍለው ስንት እናገኛለን? 2። ስፒዴ የወሰንኩት ለመጀመሪያው መስመር 2 ሜትር ፐር ሰከንድ ነው አገኘሁት ማለት ነው። ከዛ በኋላ የሁለተኛውም እንደመጀመሪያው መስመር ማለት ነው ዲስታንስ 20 ሜትር ነው ብዬ ወሰንኩ። ታይሜን 3 ሰከንድ አረኩት። ስንት ነጥብ ቀረኝ? ሳካፍላቸው ካፈል ለ3 5 በነጥብ መጣ 6.6 ሜትር ፐር ሰከንድ መጣልኝ። ከዛ በኋላ ደግሞ የዲስታንስን ዋጋ ማግኘት አለብኝ። እዚህ ጋር አስረዳችኋለሁ ከፍለ በላችሁና እንዲታያችሁ። የዲስታንስ ዋጋ ዲስታንስ ኢኳል ቱ ዲስታንስ ኦቨር ታይም ኢዝ ኢኳል ቱ ስፒድ ያቻዋል። ስለዚህ አሁን የሶስተኛው መስመር ሜትር ፐር ሰከንዱን ለማግኘት ትንሽ ከበድ ትላለች፣ ከሌሎቹ ለየት ያለች ይዘት እንቀማለን። ስፒድ ዲስታንስ ኦቨር ታይም ስፒድ ነው ካልኳችሁ የዲስታንስን ዋጋ ለማግኘት ክሪስ ክሮስ እናደርጋለን። ክሪስ ክሮስ እናደርግ እቺ ኤክስ ወደዚህ ትወጣለች። ከዛ በኋላ
ቪቲ እናገኛለን ስፒድ እና ታይምን ማለት ነው በዚህን ሰዓት ምንም እናገኛለን ስለዚህ ዲስታንሱን ዋጋ ለማግኘት የዲስታንስን ዋጋ ለማግኘት ሁለቱም ማባዛት ማለት ነው ምክንያቱም ዲስታንስ ነው የተጠየቀው ስለዚህ 20 በ5 አባዛው 100 ሜትር አገኘው የምኔ ነው ያገኘሁት የዲስታንስ ዋጋ ማለት ነው ቀጣዩ ደግሞ ምንድነው ዲስታንስ ነው የምፈልገው አሁንም ከዛ በኋላ አሁንም ዲስታንስ ስለሆነ የማገኘው ዋጋ የቀጣዩ ደግሞ የሜትር ስለሆነ ታይም እና ዲስታንስ ላገኘሁት 345 በ10 ሳባዛው 3450 አገኘሁት ግን የመጨረሻው ላይ አንድ ትንሽ ከበድ ያለች እንደነገርኳችሁ speed is equal to distance over time ነው ብያችኋለሁ ይታያችኋል ከዛ በኋላ ሳገኘው ክሪስ ክሮስ አረኩት እቺን በዚች ማለት ነው ክሪስ ክሮስ ተጠቀምኩ ከዛ በኋላ speed እና ታይምን አገኘው ከዛ በኋላ ምን ቀረ እነ ሳባቻቸው እንትና ዲስታንስ ይቀርጭ ኤክስ እዚህ ጋር ምንድነው ዲስታንስን ብቻ ታይምን ብቻ ለማግኘት ነው የምፈልገው ስለዚህ በምን አከፍላለሁ በስፒድ ማለት ነው ኦቨር ቪ ከዛ እነዚህ አንድ አይነት ሌተር ምን ያላቸው ስለዚህ ካንስል አውት እንሰርዛቸዋለን ከዛ በኋላ ማን ቀረኝ ታይሜን ነው የምፈልገው አይደለ ታይሜን አገኘውላችኋለሁ ከዛ በኋላ ምንን አገኛለሁ ዲስታንስን እና ስፒድን አገኘው ከዛ በኋላ ታይሜ አላውቀውም ስለዚህ ዲስታንስ ስንት ነው 20 ሜትር ነው ከዛ በኋላ ስፒድ ስንት ነው 10 ሜትር ፐር ሰከንድ ነው 20 ለ10 አካፈልኳት ስንት አገኘው 2 የታይሜ ዋጋ ስንት ነው ማለት ነው 2 ሰከንድ ማለት ነው እሺ ያስረዳዋችሁ በሙሉ ይሄን ይመስላል እንደገባችሁ በጣም ተስፋ አደርጋለሁ ስሜ ሚካኤል ማህሪ ይባላል ከዴንቨር ኮሎራዶ ከ12ኛ ክፍል ጆርጅ ዋሽንግተን ሃይ ስኩል ስላዳመጣችሁኝ በጣም አመሰግናለሁ Thank you very much